አቤቱ የቅዱስ ዑራኤል አምላክ ሆይ ይቅር በለኝ ብሎ በስምህ የተማጸነኝን እምረዋለሁ። የጽድቅ ሥራን የሚሰራበት ዕድሜንም ጨምሬ እሰጠዋለሁ። ስምህን የጠራ መታሰቢያህን ያደረገ በፍርድ ቀን ያንተ አስራት ለመሆኑ ምልክት እንዲሆነው በግንባሩ ላይ በወርቅ ቀለም የመስቀል ምልክትን አትምበታለሁ ብሎ ጌታችን ቃል ኪዳን የገባለት ጥበብንና ዕውቀትን ለሰው ልጆች እንዲገልጥ ስልጣን የተሰጠው የአእምሮ እድገት ውስንነት ላለባቸውና ትምህርት አልገባቸው ላለ ጸሎተ መልክዑን ሲጸልዩ ጠበሉን ሲጠጡ አእምሮአቸውን የሚከፍት መራሄ ብርሃናት ተብሎ በብርሃናት በመባረቅትና በነጎድጓድ ላይ የተሾመ የመላእክት አለቃ ቅዱስ ዑራኤል ወር በገባ በ22 የመታሰቢያ በዓሉ ነው። ዑራኤል ማለት የብርሃን ጌታ የብርሃን አምላክ አንድም ይቅር ባይ ማለት ነው። ሊቀ መላእክት ቅዱስ ዑራኤል ለነቢዩ ሄኖክ፣ ለዕዝራ ሱቱኤል፣ ለአባ ጊዮርጊስ ዘጋስጫና ለብዙ ቅዱሳን ጽዋዐ ልቡናን አጠጥቶ ጥበብንና ዕውቀትን የገለጸ እመቤታችንን በስደቷ ጊዜ መንገድ የመራት የጌታችንን ክቡር ደም በዓለም ሁሉ ረጭቶ ዓለምን የቀደሳት ድንቅና ቅዱስ መልአክ ነው። በመጽሐፈ ድርሳኑ እንደተገለጸው እስላሞችን ልዩ በሆነ መልአካዊ ፍቅሩ እየሳበ ወደ እውነተኛይቱ ሃይማኖት የሚመልስ ለተቸገሩት ፈጥኖ የሚደርስ ደግ መልአክ ነው። ለእግዚአብሔር ምስጋና ይሁን። እኛንም በእደ መልአኩ ይጠብቀን ይቆየን።